ንብረቴን ተካፍዬ የወጣሁበት ቤት ድንገት ስመለስ ያልጠበቅኩትን አየሁ። አተኝ ወደኩኝ። እንዴት? ወይኔ ጌታ ኢየሱስ፣ ወይኔ እያንዳንዱ ቀን እያንዳንዱ ሌሊት ምንም እንቅልፍ የሌለው በቃ ገንዘብ ሳገኝ ቃል ኪዳኔን ክጄ በሌላ ለወጥኩት። ምንም ነገር ማድረግ አልችልም ነበር። ምንም እግዚአብሔር መልካም ለኔ፣ እግዚአብሔር መልካም ለኔ ሁሉ ጊዜ በዘመኔ 2011 ላይ በ17 ዓመቴ ነበረ ይሄ ነገር የጀመረው ማለት ነው። ልክ እንደ ሳል አይነት ነገር ነበር የጀመረኝ። እንደሚታወቀው ብርድ ነው የሆነ ነገር፣ ከዛ ትኩስ ነገር ውሰጂበት እየተባልኩ ነበረ። የተለያዩ መድኃኒቶችን ትኩስ ነገር ምናምን እየወሰድኩ ነበርና ነገሩ እየባሰ መጣ። ሳሉን በጣም እየባሰ መጣ። ከዛ ደግሞ በቃ ያልተለመዱ ነገሮች ማየት ጀመርኩኝ። ይሄንን ከማለቴ በፊት ስለ ፕሮሞሽን መናገር ፈልጋለሁ። በህይወታችን ሁለት አይነት ፕሮሞሽን አለ። አንደኛው ፕሮሞሽን የፈተና ሆኖ ወደ እግዚአብሔር የሚያስጠጋን አወቅነው ብለን ካሰብነው ኤክስፒሪየንስ ከፍ የሚያደርገን ኤክስፒሪየንስ ነው። ወደ እግዚአብሔር የሚያስጠጋን መልካምነቱን የሚያሳየን ፕሮሞሽን ነው። አንደኛው ደግሞ ያ ፕሮሞሽን በቃ እግዚአብሔርን የያዝነውን እውነት የሚያስጥለን እውነት ወደሚመስል እንጂ ውሸት ወደ ሆነው እግዚአብሔር ወደማይከብርበት የያዝነውን እውነት አስጥሎ ትክክል ወደሚመስል ነገር የሚያስገባን ፕሮሞሽን ነው። እነዚህ ሁለት ነገሮች ነበሩ ወደ ህይወት የመጡት ጥያቄ ውስጥ የሚከቱ መልካምነቱን፣ አባትነቱን፣ እነዚህም ብዙ ነገሮች ይሄ ጥያቄ ውስጥ የሚከቱ ፕሮሞሽን የሚመስሉ ነገሮች ናቸው የመጡትና እኔም ማቀው አምላክ የተገለጠልኝ አምላክ አይነት አለው። መልካም ብቻ ነው እና ይህንን በማለት ነበር ሪስፖንድ ሳረግ የነበረው። ነገሩም እየባሰ መጣ። እኔም በእግዚአብሔር ላይ ያለኝ ነገር እየባሰ መጣ። እምነቴም እየጨመረ መጣ። ይሄ ጥሩ ምክንያት ይሆነኛል በደንብ እግዚአብሔርን እንዳቅበት እያልኩኝ በጣም ፋይት አደርግ ነበረ። ከዛ ወደ ቤተሰብ ሄድኩኝ፣ ትንሽ አረፍኩኝ። ከዛ ሐዋሳ ነበረ ምኖረው እስከ 8ኛ ክፍል ድረስ ከቤተሰቦቼ ጋር ሆንኩኝ። ከ8ኛ ክፍል በኋላ ወንድሜ ሐዋሳ ነበረ የሚኖረው። እሱ ጋር ነበረ ሃይ ስኩል ስከታተል የነበረው። ከሱ ጋር አቅራቢያችን ወደሚገኘው ሆስፒታል መሄድ እንዳለብን ተነጋገርን። ከዛ ሄድንና ኤክስሬይ መነሳት አለባት ተባለ ማለት ነው። ከዛ ኤክስሬይ ተነሳሁኝ። እንግዳ የሆነ ነገር ነው በሐኪሞቹ ፊት ላይ ያየ ነው እና በጣም ተደነጋገጠ ወንድሜ። ምንድነው? አይ የሚያሳየው ነገር ትንሽ ጥሩ አይደለም። ስለዛ ከኤክስሬይ ተሻለ ሲቲ ስካን መነሳት አለባት፣ ዛሬ ነገ እንዳትሉ በአስቸኳይ ተባለን ማለት ነው። ከዛ በኋላ ከሱ ደግሞ ወደ ተሻለ ሆስፒታል ለዛ ሐዋሳ ሄድን ማለት ነው። ሲቲ ስካን ተቀጠረ። ከዛ በኋላ ሲቲ ስካኑን እንግዲህ ያንዳንዱን ነገር ዲቴል ነው የሚያሳየው እና በቃ ውጤታችን መጣ። ወደ ሐኪሙ ገባን ማለት ነው። ከዛ ሳምባሽ ላይ እጢ ያለ ነበር የተባልኩት። ሪሊ? አዎ። እና ራሴን መቆጣጠር አቃተኝ፣ ወደኩኝ። አናቀውም ማለትም በጣም ከፍተኛ ሳል ነበረኝ። ያ ሳል ደግሞ በጣም የሚያስጨንቅ አይነት፣ ሰው የሚረብሽ አይነት፣ ትምህርት ቤት ክፍል ውስጥ ወደ ውጪ እስከመባል ድረስ። አዎ በጣም እየረበሽን ነው እስከመባል። አዎ ከዛ ቮሚትም አለው በጣም ሲከብደኝ እና እንደዛ ተባለ እና ወደኩኝ ምናምን፣ ደነገጥኩኝ። ከትንሽ ደቂቃ በኋላ ራሴን ካወቅኩኝ በኋላ ወንድሜ ያረጋጋኝ። ውጤታችንን ይዘን
ያ እጢ ጠጣር ይሁን ፈሳሽ ያለው ይሁን እንዲታወቅ ወደ ጥቁር አንበሳ ሆስፒታል በአስቸኳይ ሪፈር መደረግ አለበት ተባለ። እንግዲህ 10ኛ ክፍል እንደጨረስኩኝ ወደ 11ኛ ክፍል ለመሸጋገር ጉዞዬ ወዴት ሆነ? ከሆስፒታል ወደ ሆስፒታል ሆነ ማለት ነው። አዎ ከዛ ቤተሰቦቼ መጡ። ሁሉም በቃ ተደነጋገጠ። ማንም ያልጠበቀው ነገር ነበረ። ከዛ በኋላ ውጤታችንን ይዘን ሪፈር የተደረገውን ወረቀት ይዘን ወደ ቤታችን መጣን። እግዚአብሔር ያስለመደኝ አንድ ልምምድ አለ። በእያንዳንዱ ሁኔታ መጸለይ፣ እያንዳንዱ እየሆነብኝ ላለው ነገር ለእግዚአብሔር እውቅና መስጠትን አስተምሮኛልና ጸለይኩኝ። እንዳልኩ ያ ክራይስት ፋሚሊ የሚባለው ቲም ሜንቶር አለን፣ ሜንቶር የሚያደርገን ሰው አለና እጅግ በጣም ከጎኔ ነበረ። ወንድም አየነው ብርሃኑ የሚባል ሰው አለና ጸለይልኝ። መከታተል ያለብኝን ነገር ሁሉ በቃ ወደዚህ መጥቼ ከታተላለሁኝ ብዬ ቀጥታ ወደ አዲስ አበባ መጣን ማለት ነው። ጸሎት እንዳለ ነው፣ እግዚአብሔርን መፈለግ እንዳለ ነው። ምንም አይነት ነገር እየሆነ ካለው ነገር ጋር መንፈሳዊ ህይወቴ አይነካም። ያ ወደዚህ መጣን፣ ወደ አዲስ አበባ መጣን። ህክምና ማድረግ አቃተኝ። በጣም ወረፋ ነበረው። በጣም ከባድ ነበረ ነገሮቹን ቼክ ለማድረግ። ምንም አይነት ጊዜ የለም ተብለናል። ከዛ ወጣንና ስሙ መጥቀስ አልፈልግም፣ ወደ አንድ ሆስፒታል ሄደን ማለት ነው። ከዛ በኋላ ማታ አካባቢ ነበረ ትዝ ይለኛል። ልክ ሲቲ ስካኑን ከዛ ከሐዋሳ ያመጣነውን ካነበበ በኋላ እሷ ልጅ ስለሆነች 17 ዓመቴ ነበር። ልጅ ስለሆነች ወደ ውጪ እሷ ትውጣ ተባለና ልክ ከሆነ ሰዓት በኋላ ጠፉብኝ። ምንድነው የተፈጠረው ብዬ ወደ በሩ ጠጋ አልኩኝ ማለት ነው። እናቴ ቆማ ነበረ፣ ተንበረከከች። ተንበርክካ አባቴ እዛ ጋር ቆሞ ዶክተሩን ያወር። በጣም ተደነጋግጠዋል። ከዛ አረጋጋለን፣ ልጅ ስለሆነች ያው ጥሩ እንትን ባለ አረጋጋለን ትለዋለች። እሺ ሁሉም ወጡና እኔ ገባሁኝ። ውጤትሽ እንደሚያሳየው ከሆነ በጣም ከባድ ኬዝ ነው። ኢትዮጵያ ውስጥ መታከም አይችልም። ከሀገር ውጪ መውጣት አለብሽ። ውጪ ነው ህክምናው የሚደረገው። ኢቭን እዚህ ህክምናው ይደረግ እንኳን ቢባል በ4 ደቂቃ ውስጥ ሰርጀሪው ካላለቀ እዚሁ ነው አልጋው ላይ ነው የምትቀሪው አለኝ። ለቤተሰቦቼ ያላቸው ለኔ አለኝ። ለምሬን እኮ ነው የምልህ። ያው ምቺ የምትንቀሳቀሰው ወንበር አለች፣ እንደዚህ እየተንቀሳቀሰ በጣም ከባድ ነው። በአንድ ሳምባኮ ኦሬዲ አንዱ ሳምባሽ ይወጣል፣ በአንድ ሳምባኮ ይኖራል። ያው እድሜሽ ቢያጥር ነው ያለኝ። በአንተ ውስጥ ሆኖ የሚናገረው ሰይጣን ውሸታም ነው ብዬ ወጣው። በጣም ተደነጋገጡ ቤተሰቦች። እንዴ ምናምን እግዚአብሔር ለኔ መልካም ነው። አዎ ከዛ ወደ መኪና ገባን። በቃ እያለቀሱ እኔ ጋቢና ነበር የተቀመጥኩት እና ፊልጵስዩስ 4:4 ላይ ያለው ቃል ወዲያውኑ አይምሮዬ ላይ ክሊክ አደረገኝ። መንፈስ ቅዱስ ሁሉ ጊዜ በእግዚአብሔር ደስ ይበላችሁ፣ ደግሜ እላለሁ ደስ ይበላችሁ የሚለው ቃል መጣ። በምን ሁኔታ? በዛ ሁኔታ ሞት በታወጀበት እለት በጣም የሚገርም የአዲስ ዓለምን መዝሙር ሹፌሩ ከፈተው።